መሬት የሀገራችን ውስን ሀብት ሲሆን የሚተዳደርበት ራሱን የቻለ መመሪያና ደንብ ተበጅቶለታል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮም በከተማዋ ያለውን የመሬት ሀብት የማስተዳደር ኃላፊነት ተጥሎበታል። ቢሮው ይህንን ውስን ሀብት ሀገራዊ ፋይዳ ላላቸው ፕሮጀክቶች ከማቅረብ ጎን ለጎን ሁሉንም የህብረተሰብ ክፍል ተሳታፊ የሚያደርግ ግልጽ የመሬት ሊዝ ጨረታ በማውጣት ያስተላልፋል። ይህ ሂደት የሚከወነው በመመሪያና ደንብ ሲሆን እንደ ተቋም የተላለፉ መሬቶች በተቀመጠላቸው የጊዜ ገደብ ስለመገንባታቸውና ለታለመላቸው ዓላማ ስለመዋላቸው ተገቢው ክትትል ይደረጋል። በተለይም ሀገራዊ ፋይዳ ያላቸው ፕሮጀክቶች በካቢኔ የሚወሰኑ መሬቶች በሀገር ኢኮኖሚና በስራ ዕድል ፈጠራ ላይ የሚኖራቸው ሚና ጉልህ በመሆኑ ትልቅ ትኩረት ይሰጣቸዋል። በመሬት ልማትና አስተዳደር ቢሮ የአቃቂ ቃሊቲ ክፍለ ከተማም በክፍለ ከተማው ከሚገኙ ባለሀብቶች ጋር ውይይት አድርጓል። መድረኩ ክፍለ ከተማው የኢንዱስትሪ ማዕከል እንደመሆኑ አንድም መሬት ታጥሮ መቀመጥ ስለሌለበት ያሉ ችግሮችን ለይቶ የመፍትሄ አቅጣጫ ለማበጀት ነው። መሬቶች በተለያየ መልኩ ለአልሚዎች ይተላለፋል ወይም ደግሞ ለነዋሪዎች ይተላለፋል። ከዛ ውስጥ አንዱ የካቢኔ ውሳኔ የምንላቸው ወይም ደግሞ አገራዊ ፋይዳ ላላቸው ዓላማዎች ካቢኔ ወስኖ የሚያስተላልፍበት በመደባ የሚያስተላልፍበት የመሬት ሽግግር ስርዓት ነው ማለት ነው። ይሄና እንደ አቃቂ ደግሞ የኢንዱስትሪ ማኑፋክቸሪንግ ኤሪያ እንደመሆኑ መጠን በብዛት ከዚህ ከኢንዱስትሪ ጋር በተገናኘ ብዙ የካቢኔ ውሳኔዎች ወደኛ ክፍለ ከተማ በተለያየ ዓመት ይመጣሉ። ስለዚህ በየዓመቱ ሲመጡ የካሳ ኢሹ ይኖርባቸዋል። እንደምታወቁት አቃቂ ደግሞ የአርሶ አደር በብዛት የሚገኝበት ስለሆነ የእርሻ መሬቶች ይኖራሉና የዛኔ ካሳ ክፍያ ከመክፈል አንጻር ጀምሮ የማስረከቡን ስራ የካርታ ስራ እየተባለ ወደ ግንባታ እስከሚገቡ ድረስ ክትትሎች የሚደረጉበት ሚንስ ነው እስካሁን ያለው። አልሚውም ወደ ኋላ ሌት በሆነ ቁጥር መንግስት ለልማቱ አስፈላጊ ነው ብሎ የወሰነውን ወደ ልማት ካልገባ ምርታማ የሚሆንበት ሚንስ አይፈጠርም ማለት ነው። ሌላው ደግሞ የስራ ዕድል ፈጠራ በዛው ልክ ይስተጓጎላል ማለት ነው። ሌላው አጥረው ስለያዙ ብቻ እነሱ ብቻ አይጎዱም። ያም አርሶ አደር መስራት ሲችል በአንድ በሌላ ሳይሰራ የሚቀርበት ሚንስ ስለሆነ የካቢኔ ውሳኔዎች ሊሆን ይችላሉ፣ የጨረታም የተላለፉ ሊሆን ይችላሉ። ወደ ልማት መግባት የግድ ነው። ምንም አጥሮ መገኘት የለበትም። ስለዚህ በሊዝ ውላቸው መሰረት በአግሪመንቱ መሰረት የተለያዩ ማስጠንቀቂያዎች በመስጠት 2-3 እየተባለ ወደ ልማት እንዲገቡ የሚደረግበት ሚንስ ነበረ። የክፍለ ከተማው ቅርንጫፍ ጽህፈት ቤት መረጃ እንደሚያመለክተውም በክፍለ ከተማው በካቢኔ ውሳኔ ከተላለፉ መሬቶች ጥቂት የማይባሉት በተቀመጠላቸው የጊዜ ገደብ ወደ ስራ ያልገቡ ናቸው። በነበረው የጋራ መድረክም ባለሀብቶቹ ለዚህ ምክንያት ናቸው ያሏቸውን ችግሮች አንስተዋል። መሰረተ ልማት የመጀመሪያ ቁልፍ ጥያቄ ነው። መሰረተ ልማት ያልተሟሉባቸው እንደውም አንዳንዴም ባለ አልሚው አድናቆትም ሊቸርባቸው የሚገባዎች አሉ። ሁሉም አንድ አይነት አይደለም። ሁሉም አልሚ አንድ አይነት አይደለም። መንገድ ጠርጎ ያሰራል ራሱ በብሎክ ተከፋፍሎ መብራት ሲያስገባ ውሃ ሲያስገባ ከፍተኛ ጥረት ተደርጓል። መንግስትም አላገዘውም አይደለም፣ እገዛ ተደርጓል። እና ይሄ መሰረተ ልማት በእኛም በኩል ልንደነቅ ይገባል። የተሄደበት ርቀት ከባድ ነበር። ያን ተሻግረናል። አሁንም ያለው መሰረተ ልማት አጥጋቢ ነው ባይባልም ግን ቢያንስ ወደ ግንባታ ቢገባ የሲወሬጅ ሲስተም ምንም አልተሰራም። ሲወሬጅ ሲስተም ምንም የተሰራ ነገር የለም። መብራት ኃይል 304,000 ብር ከፍዬ መብራት እንዲገባልኝ ገንዘቡን ከከፈልኩ 3 ወር ሆኖኛል። ክረምት ላይ መኪና እንዲገባ ብለን እዛ አካባቢ ያሉ ባለሀብቶች ምናልባት ስማቸውን አላስታውስም እንስራ ደብዳቤ ጽፈን የት ቦታ ነው ግባታ ገኝተን ይህ መንገድ የምናስፈልገው ሲባል ወረዳ ሲነት ሂዱና ክፍለ ከተማ ጠይቁ፣ እንዳውም መሬት እኛን አይመለከትም አይነት አባባል ነው የሚባለው። ይሄ መታረም አለበት። እንዴት አድርገን እቺ ነገር ወደፊት እንይዘናት እንሂድ፣ ስራቱን እንዴት እንቀንስ የሚል ነገር እያንዳንዱ ጭንቅላት ውስጥ መኖር አለበትና እነዚህ ችግሮች ከተወገዱልን ለመስራት ዝግጁ ነው። ቦታውን ከተረካከቡ በኋላ ከመንገዱ ርቆ ነበረ ዩቲሊቲ ላይን አለበት ምናምን በሚል በዛ ኬዝ ቆመን እንደ ድንገት ደግሞ ኦሬዲ ኮሪደር መጣ። ኮሪደር ሲመጣ ደግሞ ምንድነው 486 ካሬ ነው፣ 500 ካሬ አይሞላም ነበረ። ኮሪደሩም ኦሬዲ ላሳጠረው ብዬ ነው። ኮሪደሩም ኦሬዲ የቶለሬት ይደረግ ተብሎ 10% የሚል ነገር መጣ። ኦሬዲ በዛ ልንስተናገድ ስንል አሁን የሊዝ ውል የዛን ጊዜ 2015 የወሰድነው የሊዝ ውል ኦሬዲ ግንባታ ፈቃድ አያስወጣም። ያንን የሊዝ ውል እንድናራዝምና ቶሎ ወደ ስራ እንድንገባ እገዛ እንድታደርጉልን ነው የምፈልገው። ይሄን ብቻ የሊዝ ውሉን ብቻ ማለት ግንባታ ፈቃድ ፕሮሰስ እንዳደርግ እኔ በዚህ ወር ውስጥ ግንባታ ቁፋሮ ውስጥ ገባለሁ። ባቱ ቆዳ እና አቃቂ ጨርቃጨርቅ
አሁን ማዕከል ላይ የሊዙ ሊታደስልኝ አይታደስልኝ የሚለው ላይ ጭቅጭቅ ላይ ነው። የግንባታ መጀመሪያዋ የአንድ ዓመቷ ጊዜ ኤክስፓየር ስላደረገች ማለት ነው። ከኮቪድ በኋላ የሀገራችንን ሁኔታ ታውቁታላችሁ። የግንባታ እቃዎች ከፍተኛ ንረት አላቸው። ከኮቪድ በኋላ ኢኮኖሚው በኢትዮጵያ ላይ ብቻ አይደለም፣ ወርልድ ዋይድ የሆነ የዋጋ ግሽበት አምጥቷል። ያ ነገር አፌክት አድርጎታል ቤዚካሊ። ስለዚህ እነዚህ ነገሮች የድምር ውጤት ግንባታዎችን በወቅቱ ለማጠናቀቅ ተቸግረናል። በመድረኩ በተነሱ ሀሳቦች ላይ የቅርንጫፍ ጽሕፈት ቤቱን ሀሳብ ጠይቀናል። ስፔሻሊ መንገድ ከሌለው አክሰስ ሮድ የመፍጠር የመንግስት ኃላፊነት ነው ማለት ነው። ነገር ግን በአንድ በሌላም ከበጀት ጋር በተገናኘ እንኳን እጥረት ሲያጋጥመን በቃ አስቸኳይ ስራ ስለሆነ እኛ ከፍለን እንግባ በማለት አንዳንዴ ካሳውን ይከፍሉና እራሳቸው አስጠርገው ጥርጊያውንም ጭምር ካሳውንም ከፍለው ጥርጊያውንም ጭምር ጠርገው ወደ ስራ ለመግባት በጣም ትግል የሚያደርጉ በጣም የሚተባበሩ ቀና የሆኑ አልሚዎች አሉ ማለት ነው። አንዳንዶቹ ደግሞ በጋራ በመሆን 3-4 መንገዱን የጋራ የሚጋሩትን እነሱም የመጥረጉን ስራ የጋራችን ነው በማለት መንግስትን የሚያግዙበት ስላለ በዚህ መልክ ነው ባለሀብቱም በገለጸው ወይም ደግሞ አልሚ በገለጸው ልክ ለመሰረተ ልማት ጥረት እያደረጉ ያሉት ማለት ነው። የተቀሩት ላይ ግን ክፍለ ከተማውን ስራ አስፈጻሚ ቃል በገባው መሰረት ከመንገዶች ጋር ከውሃ ከመብራት ጋር በተገናኘ በቅርበት ሆኖ ነገሮችን ፋሲሊቴት እንዲደረግ የማድረጉን ስራ እንሰራለን ማለት ነው በቀጣይ። ሌላው ከዚህ ከተጓዳኝ ከሆኑ ወይም ደግሞ በቅንጅት ከምንሰራቸው ተቋማት ጋር ስፔሻሊ ከግንባታ ፈቃድ ጋርም ሊሆን ይችላል አሁን ደረሰብን ከሚሉት የጊዜ ርዝመት አንጻር በቅርበት ሌሎችን ስራዎች በምንገመግምበት ልክ በቀጣይ በዚህ ልክ እያስተካከልን መሄድ እንዳለብን ነው የተገነዘብነው። በካቢኔ ውሳኔ በውል የታሰረ እንደመሆኑ በውሉ መሰረት መጓዝ እንደሚያስፈልግም ተጠቁሟል። ከዚህ 27 2015 በኋላ ያሉ ካቢኔ ውሳኔዎች አልሚ ቦታ ሲወስድ ለቦታው ልማት ተነሾች ካሉ ከፍሎ እንዲጸዳና ወደ ግንባታ እንዲገባ ይሄ በካቢኔ የተወሰነ ስለሆነ ከ2015 በኋላ ያሉትን አልሚዎች የሚከፍሉ ከዛ በፊት ግን ያሉትን ክፍለ ከተማው በጀት አስይዞ የከሰል ክፍያዎችን ከፍሎ አጽድቶ ሲያስረክብ ነበርና ምናልባት በስላይዱ ላይ ካያችኋቸው ከ2008 ጀምሮ ጥቃቅኖች 1000 ካሬ እና 1500 ካሬ ምክንያታቸው አብዛኛው እንግዲህ ከቤት እንደተነሳው አክሰስ ነው እየተባለ ነው። እኛ አክሰስ ሮድ የለንም የሚሉትን አብዛኞቹን ለመመለስ ሞክረናል። በጀት አስይዘን መተማመኛም ሰጥተን ከወረዳ መተማመኛ እንዲመጣ ወደ ወረዳ የሚለክናቸው አግባቦች አሉ። በዛ ልክ ምናልባት ከእናንተ ጋር የዘገየ ነገር ይታያል። ምክንያቱም 2008 የተጠቃሚ ውሳኔ ዛሬ ላይ ቆመን ነው እያወራን 2018 ላይ ነው። ግቡ መሬት መውሰድ ሳይሆን በዛ ላይ የሚፈለገው ነገር ወደ ተግባር ገብቶ ማምረት ነውና እነኚህ ላይ ትኩረት ብታደርጉ የጊዜ ገደብ እናስቀምጣለን። ወደ ልማት የሚገቡትን ወደ ልማት እንዲገቡ ሰፖርት እናደርጋለን። የታዩ ክፍተቶችን እየሞላ እንሄዳለን። ችግሮቻቸውን ባዳመጥነው ልክ መፍትሄ እንሰጣለን። ከዛ ውጭ ግን ይሄ ሆኖ ወደ ልማት የማይገቡ ካሉ ግን እንደተባለው ምን ማድረግ እንችላለን ማለት ነው። የማምከኑ ስራ በሊዙ መሰረት አምክነን ለሌላ ልማት እንዲተላለፍ ወደ ቢሮ የምንልክ ይሆናል ማለት ነው። ይህ መረጃ የተጠናቀረው በመሬት ልማትና አስተዳደር ቢሮ የኮሚኒኬሽን ጉዳዮች ዳይሬክቶሬት ነው።